የወርድ ሪሰርች የነበረው ባጀው ሁሌ ጧትና ማታ ሲሮጡ ምናምን ታለ ግን 1 ኪሎ ሉዝ አያደርጉም። በኢትዮጵያ ፊልም ታሪክ አሻራ ያስቀመጡት ይሄ መኖክሴዎች ላይና ባህታውያን ላይ እንኳን የማታዩ የፊት ከሳት እናንተ እሱ ላይ ስታይ ይሄ በዓለማዊ ሰው ላይ ስታይ ያስደንቃል። ያው የሰራው ነገር አክቲንግ ብቻ አይደለም፣ አክቲንግ ቢቶች መስራት የሚችሉት ነው ያለ ተስጦ የሚሰሩት አለ እዚህ ሀገር የእጁን በሳልነት በእነዚህ ዓመታት ውስጥ ራሱ የገነባውን ስለና ምናምን እኔ ከማልኮም ኤክስ ጋር ማለት ይመሳሰልብኛል። ኦልራይት ታዲያ ተመልካቾች እንዴት ናችሁ? ይህ ማግኒፋይ የተሰኘው ፕሮግራማችን ነው። ዛሬ ስለ አንድ ታላቅ ሰው በእውነት ስላልተመሰከረለት ብዙም ስላልተወራለት ሰው እናወራለን። ያው ብዙዎች አሁን ላይ ሰክሰስ ምንድነው የተሳካለት በመምጣቱ ብዙ ሰዎች እያወሩለት ነው። መጀመሪያ ላይ ድጋፉ በጣም ያነሰ ነበር። ብዙዎች እንደምትገምቱት በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁኝ በጣም አመሰግናለሁ። ሄኖክ ወንድሙ ከዛሬ 4 ዓመት ምናምን በፊት አካባቢ ትልቅ ፕሮጀክት አቅዶ ነበር። እሱ ሰራ አልቋል። እና ስለሱ የግድ ውስጣችንን እየበላን ዝም ብለን ከምንቀመጥ የኛም የተሰማንን ስሜት የተወሰነ ሼር እናድርጋችሁ በሚል ነው። ምን ተሰማ? ምን ትላለህ? እንደ መግቢያ በኢትዮጵያ ፊልም ታሪክ አሻራ ያስቀመጡ ሰው በጣም ለየት ያለ እንትን ነው። የኛ ዴዲኬሽን ፔሸንት ምናምን ያው ወደ ኋላ ገብተን በደንብ እንላለን። አንድ ሂስትሪ ነው ገባችኋል። አንድ ሂስትሪ ያሳረፈው እና በኢትዮጵያ ሂስትሪ ላይ መጻፍ ያለበት እና ብለን እናምናለን። ከመጀመሪያ ጀምሮ ሄኖክ የመጣበትን መንገድ መጀመሪያ ሀሳቡን ሲያቀርበው ጀምሮ በደንብ ተከታትየዋለሁ፣ አይቼዋለሁ። ያለፉትን 3 ምናምን ዓመታት ማለት ነው። ኢንተርቪዎቹንም በደንብ ለማየት ሞክሬያለሁ። ወንድሙ መጀመሪያ ማመስገንና ማድነቅ እፈልጋለሁ። ያው የሰራው ነገር አክቲንግ ብቻ አይደለም፣ አክቲንግ ቢቶች መስራት የሚችሉት ነው ያለ ተስጦ የሚሰሩት አለ እዚህ ሀገር ላይ። ይሄ ከአክቲንግ የሚያለፈ ነው። ፊልሙን ሰራው ሳይሆን ኖሮ ነው የምንለው። በጣም ዴዲኬሽን ፔሸንት ይሄን ዴዲኬሽን ራሱ በጣም ለብሶ ማስተማር በጣም የሚለይ ዴዲኬሽን ነው። እና ዘሞስ በቃ ኢንተረስቲንግ ቲንግ ነው። በጣም አቦት ሄኖክ ነገር ራሱ ይከብዳል። ጀስት ባለና አክብሮት ምስጋና ለመግለጽ ያልነው እንጂ እና 3 ዓመት ነው ያንተ 3 ዓመት ዴዲኬሽን ያደረገው። 3 ዓመት በጣም ሎንግ ታይም። ብዙዎቻችን 1 መንዝ ምናምን የሆነ ነገር ጀምረን ራሱ ምን ቀርቶት አለ 2 መንዝ ማክሲመም ብንሄድ ነው። እና የዲሲፕሊኑ ፓርት በጣም እንትን ነው። እና ደግሞ 41 ኪሎ ነው የተነሳው። 41 ኪሎ ማለት በጣም ለየት ያለ ነው። አሁን እንዳልከው ይሄ 41 ኪሎ ማለት የአንድ ኖርማል ሞዴል ኪሎ ነው። በቃ የአንድ ሰው ማለት የአንድ ሞዴሎች 42 ምናምን እንደዛ እንዲሆኑ ይመከራል። አንድ ሰው ነው ከራሱ ውስጥ ሉዝ ያደረገው ነው። እና ያለና ስፖርት ሲሰሩ ሰዎች ምናምን በጣም ወፍራሞች ሆነው ምናምን 4 5 6 7 ዓመት በቃ ዝም ብለው ሁሌም ጧትና ማታ ሲሮጡ ምናምን ታለ ግን 1 ኪሎ ሉዝ አያደርጉም። ገባህ? እንትን የላቸውም ይሄ ቁጭቱ ቆራጥነቱ ምናምን ስላልነበራቸውና ሄኖክ በጣም የሚገርም ነገር ይሄ መኖክሴዎች ላይና ባህታውያን ላይ እንኳን የማታዩ የፊት ከሳት እናንተ እሱ ላይ ስታይ ይሄ በዓለማዊ ሰው ላይ ስታይ ያስደንቃል። እና እኔ አንድ የፊልም ባለሙያ ነኝ። በዚህ ልክ እንትን የሚያደርግ ነው ኢትዮጵያዊ በጭራሽ ነው ያላየሁኝም። በጣም ይሄ ምስጋና የሚገባው ክሬዲትም በደንብ የሚያሰጠው ነው። ሰዎች በዚህ ጊዜ በቃ ይሄ ኢዚ ቀላል ነገር የሆነ እንትን ከመስራት መለፈ ምንም ሲያደርጉ ምናምን አላየሁም። መጨረሻም ላይ ፊልሙን ጨርሶ ምናምን ብቻውን እኔ ብቻዬን እንደብድ ሲያደርግ ነበር ምናምን ይላልና ያ ነገር ይገባዋል። እንደንተንም ብቻውን ነበር እንትን ያደረገው። ኢቭን የጥበብ ጓደኞቹ ምናምን አንድም ሰው ወጥቶ ፖዚቲቭ የሆነ ነገር ሲናገር ምን እንደንተና አልሰማሁም። እና ኖርማል የሆኑ ተከታዮቹ ብቻ ናቸው የተወሰነ ድጋፍ ምናምን ሲያደርጉ እንጂ ምን ያህል ቶክሲክነትም እንዳለም ታያለህ አርት ውስጥ። እና አሁን ላይ ግን ልክ ከተጠናቀቀ አሪፍ ከሆነ በኋላ ሰዎች ያው ይመጣሉ ስቴጁን ለመጋራት ምናምን ነገርና ያ ሮንግ ነው የሚሆነው። ሰው የነዛን ነገሮች ያው በብልጠት ያያቸዋል ብለን እናምናለን። ግን
እስካሁን ያደረገበት ነገር እንዳንድ እንትን ያልተለመደ ነው እዚህ ሀገር ውስጥ በፊልም እንትን ውስጥ ማለት ነው። አሪፍ ነው። እንደዚህ አይነት የሚያስደነግጡ አይነት ሰዎች ሳይ ኢትዮጵያዊ መሆናቸውን እጠራጠራለሁ። ቢኮዝ አልተለመደም። ገባ ትንሽ ነገሮች ላይ ነው ፎከስ የምናደርገው ምናምን እና በጣም አሪፍ እኔ የምልህ በቃ ውስጣችንን እየበላን ነበር የተቀመጠው። መቼ ነው የምናወራለት ስለ ሄኖክ ምናምን ብለንና ኤቭሪ አሪፍ ነገሮች ይገባዋል ብለን እናምናለን። ሄኖክ ታላቅ ስራ ኢትዮጵያ ላይ ብቻ አይደለም ዘፈር ታሪክ ኢንደወርልድ ነው። ኢንደወርልድ የምናውቀው ለክርስቲያን ቢያል ዘማሽን ላይ በተቻላት ለወጣው ፊልም ላይ ለሞት ተብሎ በፊልም ኢንዱስትሪ ተብሎ እሱ ማክሲመም 28 ከ30 ኪሎ ግራም ይባላል ቀነሰ ይባላል። ይሄ ኢንዱስትሪ ኦፍ ዘወርልድ ነው። ዘ ቤስት እና ለዋን ተብሎ ዘፈር ማለት ያ እንግዲህ የኛ ሀገር ነው እንደዚህ ከወርልዱም የበለጠ ጥፍ ሊሆን በቃ ያሩብ ትንሽ የቀረው ነው እና የወርልድ ሪሰርች ተሰበረው ባጀው ያው እኛ ሀገር ላይ የሚያሽፋን ሳልሰጠው ነው እንጂ በጣም አስደማሚ ነገር ነው። ያው ጀስት አሁን ውጪ ቢሆን በጣም የሚያሽፋን ያገኛል በብዙ ነገሮች ነው የሚታይለት። ያው እኛ ሀገር ላይ ስለሆነ ትንሽ ብዙም አልተወራለትም እንጂ ሂስትሪ ነው ወርልድ በጣም ወርልድ ሂስትሪ ነው አሉ ለዘማሽኒስት አለ ዘፈርት 2004 ክርስቲያን ቤት 28 ከ30 ኪሎ ግራም ነው የቀነሰው። ከዛ ዳላስ ባይክለር ሊዞች 13 ሊወጣለ ማቲው ኮንገር የሚባለው 18 ኪሎ ግራም ነው የቀነሰው። ሁለተኛው ካለም እየተባለ ነው። ሶስተኛው ካፕሪሲን አሜሪካ ዘፈርት ታብጀለ 2001 ክሪስ ኢቫንስ የቀነሰው 12 ኪሎ ግራም ነው። አራተኛው ጆከር አለ 2019 ላይ ጆኪ ፌኒክስ የሚባለው 23 ኪሎ ግራም ቀንሷል። እና ብላክ ስዋን 2010 ላይ ናታሊን ፖርትማን ተባለ ሴት ነች ለዛውም 9 ኪሎ ግራም ነው። ግን እንዳያችሁት ሁሉም ከግማሽ በታች እና ይሄ የኢትዮጵያ ሂስትሪ ብቻ አልነበረም። ያው ጀስት እንዳጋጣሚ ሆኖ ብዙ ቪዲዮዎች ሽፋን ሳልሰጡ ነው እና የወርልድ ሂስትሪ ነው ብሬክ ያደረገው የወርልድ ማለት ዓለማችን ላይ በጣም አሁን የሚያሽፋን ሳላገኘ እንጂ 41 ኪሎ ግራም 41 ኪሎ ግራም ነው። በጣም አስደማሚ ነው የምልህ ጀስት ያሰናው ቀላል ይመስላል። ዴዲኬሽኑ ፔሸንቱ አይደለም ለ41 ለ2 ኪሎ ግራም ለባዙ እንዳመት ለፍቶ እንግዲህ የለፋ ነው የሚያውቀው እና ጀስተኛ ለአፕሪሺዬሽኑን ራሱ ለመግለጽ ከባድ ነው ያለፉ ሰዎች የሚያውቁት እና የኢትዮጵያ ብቻ ይዛል ለወርልድ ሂስትሪ የከበረው ብለን እናምናለን። በጣም የሚገርም እንደውም አሁን በጣም ስለሚያስታውሰኝ ነገር የሚዲያ ሽፋን አለማግኘቱ እጅግ በጣም ነው የሚያንገበግበው እና እሱ ነገር ውጭ ሀገር ቢሆን ምን ያህል እንደልና አሁን የቲክቶክ ላይ ብቻ የቀረና አንዳንድ ሰዎች ኢንተርቪው ያደረጉት ሆኖ ሊቀር እንደዛ ባይሆን ደስ ይለኛል እና ትልቅ የሚዲያ ሽፋን ማግኘት ያለበት የውጭዎችን የሚዲያ ከቨር ማግኘት አለበት ብዬ አምናለሁ። እሱን ነገር እንትን ብለነዋል ነስተነዋል። አንዳንድ ሰዎችን ኢንተርቪው ሲያደርጉት ላይክ ወደ ኮሜዲክ ምናምን ይሄ ቀልድ ምናምን አይነት ብቻ እንዲሆንና ሲሪየስ ጉዳይ የምር ጽፈውበት እንትን ብለውበት የልጅ ዴዲኬሽን ለዓለም ቢያሳዩ ታላቅ ነገር ነውና ምን ያህል ሰዎችን ጠንካራ ሰዎችም እንዳሉ ቢታይ አሪፍ ነበርና ከውጪ ልካውና እንዳልከው አሉ ሰዎች የተወሰነ ቢሆን ፈት የሚያደርጉ እና ሮበርት ዲኒሮ ምናምን ታክሲ ድራይቨርን ሲሰሩ በጣም ብዙ አይነት ነገሮችን ያደርጋሉ። ሞር እንትኑ ላይ እንደነው የካራክተራይዜሽን ላይ ባህሪ አወራረስ ላይ በደንብ ለመጠጋት ምናምን ይሞክራሉና እዚህ ሀገር እንዳልኩ ያልተለመደ ነው ብርቅ ነው እና የፊልም ንጉስ ነው በእውነት ታላቅ ነገር ይገባዋል እንዳልነው አይነት ነገር ማለት ነው። እና ሌላው ምንድን ነበር ያው አንዳንድ የማይገባቸውም ሰዎች ምናምን ለማስረዳት ምናምን ብዙ እንደደከመ እና በጣም ማስረዳት እንደከበደው ምናምን በደንብ ሲናገር ነበር። ክራውድ ፈንዲንግ በተመለከተ ምናምን አይነት ነገር ማለት ነው። ግን እሱ ምንድን ያለው እነዚህ አይነት ሰዎችን መካስ ያደርጋቸው እኔ አሁን ያነሳሁት የክራውድ ፈንዲንግ ሀሳብ ለመረዳት የልጅ እድሜ በቂ ነው ይላል። ልጁ 13 ምናምን አመቷ ነው። እነዛ ትልልቅ ሰዎች ሆነው የሚከራከሩትን አይነት ሰዎች ውሃ የማያነሳ ክርክር የሚከራከሩትን ሰዎች ለመንካት እንትን ያለበት መንገድ ነው ያስኬዳል። እና አንዳንዴ እንትን ነው አጌንስት ለመሆን ብቻ የተፈጠሩ ሰዎች አሉ። ይሄ በጣም አሪፍ ምንም የምልህ የሚያስመሰግን እንጂ ምንም እንትን ያደረገው ነገር የለም። ምንም ጥፋት ምናምን የለበት። ትልቅ ስራ ነው የሰራው። አንድ ብዙ ሰዎች ያው እንትን ብለው ፎቶ ምናምን ወጥቷል አይደለም 40 ኪሎ ምናምን ከመቀነሱ ጋር ታይቶ ይሄ ማን ነው የነ ከንተና ማን ነው
50 ሴንት እና 50 ሴንት ላይክ ኪሎ ቀንሶ ምናምን አሁን አንተ ደግሞ 5 በጣም ብዙ እንትና አምጥተሃል። ከዛ ደግሞ ሌሎችም ነበሩ እንደዛው። ግን እኔ ከእንትና ጋር ምናምን ይመሳሰል አሁን ውስጣዊ ማንነቱ ምናምን የልጁን በሳልነት በእነዚህ ዓመታት ውስጥ ራሱ የገነባውን ስብዕና ምናምን ስትል እኔ ከማልኮም ኤክስ ጋር ምናምን ይመሳሰልብኛል። አሁን ታስሮ እንደወጣ ምናምን 3 years ታስሬ ነው የወጣሁት ምናምን ይላል። ግን ስወጣ በጣም የሚያነሳቸው ሀሳቦች አሪፍ ሀሳቦች አሉት። ላይክ እግዚአብሔር የምትመካበትን ነገር ይነጥቀህና የሆነች ፍሬ አንስቶ ነበር እዛች ጋር እና የምትመካበትን ነገር ይነጥቃል ይላል። ማልኮም ኤክስ በጣም ያበደ አይነት ሰው ነበረ። ዴንዝል ዋሽንግተን ሰርቶበታል ይህን ፊልም እና ማልኮም ኤክስ እስር ቤት ከገባ በኋላ ኔሽን ኦፍ ኢስላምን ተቀላቀለ። ከዛ በኋላ ሲወጣ መጽሐፍቶችን ምናምን አንብቦ በጣም ብሪሊያንት ሆኖ ወጣ ማለት ነው። ከዛ ሃይማኖት ይቀይራል ምናምን አይነት ነው እና ሄኖክ የመጣበትን መንገድ ልክ ከዛ አይነት ተመሳሳይ ነገር ጋር ነው እና በጣም ኃይለኛ ነበር ይላል። እስር ቤት ገብቼ ከወጣሁ በኋላ ግን ተሰራሁ ምናምን ይላል እና በእነዚህ 3 ዓመታት ውስጥ ፊልም እሰራለሁ ብዬ እኔ ተሰራሁ ምናምን ያለበት እንትን አለ እና ዋጋ እንሰጠዋለን። ኢቨን ቤቲንግ እንኳን ቆም ብለን የሆነች ነገር ስናገኝ ሳትስፋክሽን እንዳለውና የሆነ አንድ የ5 ደቂቃ ምናምን ስራ እንደዛ ኳስ እንኳን ገምተን የምናደሰትበት ምናምን እና ድሪም ነው ለምታገኝ ሳትስፋክሽን እንግዲህ እንደና እንግዲህ በከባዱ ባይሆንም ሁላችን ድሪማችን ነው ሳትስፋክሽንን እንግዲህ ቴስት እንድናደርግ እንግዲህ ጫወታችን ነው እና እንግዲህ ያው ምን ሌላ ምንም የለኝም። በቃ አትዘላስ በመጨረሻ በጣም ደስተኛ ነኝ። ብዙ ሳክሪፋይስ አለ ተመሻፍ ከመሸጥ ከኤቭሪቲንግ እስከ በቃ ብዙ ስም እስከ ማጥፋት ምናምን ይሏል። አትዘላስ ግን አትሊስት በቃ ጨርሰ የጅም ፍሪ በማየት በጣም ደስተኞች ነን እና ለብዙ ወጣቶች ማሪያ የምትሆን ሆነ ለብዙ ሰዎች የኛን ዴዲኬሽን እና ዲሲፕሊን ከፈጠርክ የማይቻል ነገር እንደሌለ ማስተማሪያ ነው። አንዳንድ ነገሮች መገለጽ ያለባቸው በሚገባቸው ሰዎች። አሁን ለምሳሌ እኔ ጓደኞች አሉኝ ሌሎች ሰው ፎሬክስ ላይ ምናምን ይሰራሉ እንደዚህ እና እንትኑ ስለማይገባኝ እኔ ፎሬክስ ትሬድ ማድረግ ምናምን ስለማይገባኝ አም ሶሪ ነው የምላቸው። በሚገባችሁ ልክ አሁን በምትነግረኝ ልክ ሪያክት ስለማላደርግ ይቅርታ ምናምን ብዬ ነው የማልፈው። ግን ይሄ ፊልም ነው ገባ ይመለከተኛል እና የሄኖክን ዴዲኬሽን በአሪፍ ቃላቶች በጥሩ ቃላት መናገር መመስከር መቻል አለብን እና አንዳንድ ሰዎች የሄኖክን ታሪክ አሪፍ ሰዎች ቢጽፉት አሪፍ ሰዎች ቢናገሩት አሪፍ ነበር ብዬ አምናለሁኝ እና ዝም ብለው የሚመለከታቸው ላይክ እንትን ይሄ ኮሜንት በመስጠት ስራውን እንትን ባይሉ ጥሩ ነው ብዬ አምናለሁ እና ሄኖክ በእውነት እኔ አንድ ቀን እንደው ባገኘው ደስ ይለኛል እና ታላቅ ሰው ነው በእውነት ክብር ይገባዋል ብዬ አምናለሁና ትልቅ ስራ ነው የሰራው ትልቅ ስራ እና ፕራውድም ሁሉም ነገር ይገባዋል እና የሚያኮራ ስራ ነው እላለሁ። ያ ብዙዎች ኑሮን እንኖራለን ግን አንዳንድ ሰዎች ህልማቸውን ለመኖር የታደሉት ያ ህልማቸውን ከኖሩት አንዱ ነው። ህልምን መኖር ያው እንግዲህ ፊሊንጉ እንግዲህ ኖረን ነው የምናውቀው እንግዲህ ህልሜን ኖር ያለው ለማለት እና እሱ ህልሙን በመኖሩ ያለው ፊሊንግ እንግዲህ እሱ ነው የሚያውቀው እና በጣም እድለኛ ነው። ህልሙን በመኖሩ ራሱ ብዙ ሳክሪፋይስ ቢያደርግም አትሊስት አትዘላን ሳካክቶ ህልሙን ማየቱ በጣም ሳትስፋክሽን ለየታል ነው የሚያ በቅርቡ ደግሞ አንድ የለቀቀው እንትን አለ ያው የመጨረሻው እንትን ላይ ለሊት 11 ሰዓት 10 ሰዓት ምናምን ብለው ቀረጻው እንዳለቀም አይለቀቁት በጣም ቴንኪው ያላቸው ጓደኞቹ ክሩን ቴንኪው ያለ የለቀቀው ቪዲዮ ነበርና በጣም እጅግ በጣም ልብ ይነካል በእውነት እና እዛ ጋር ምን ታያለ እና ያለቀስኩት አለ የ3 አመቱ ምናምን አይነት ችግር ስቃይ ብዙ ሀሳብ ምናምን ያለቀስኩት ምናምን ይላልና አንዳንድ ሰዎች ላይ የመረም ታያለና ሄኖክ ሲተውንም በጣም ይሄ ከነፍሳቸው የሚተውኑ አይነት ሰዎች አሉና አንዱ ሄኖክ ነው። በጣም አሪፍ ሰው ነው። ስለ እንትና ጋር እንሳንም አይደለ በጣም ስለ ክርስቲያን ቤል በጣም አስደማሚ በጣም የሚወደድ አይነት ሰው ነው። እንትን ላይ ሪስኪው ዳውን ላይ ምናምን ብታየው ቪየትናም ውስጥ በነበራቸው ዋር ላይ አሜሪካኖች አንዱን ካራክተር እንትን ብሎ ነው የሚጫወተው። ፋይናሊ ተይዞ ቪየትናሞቹ ይዘውት ምናምን እዛ ጋር ያለው የሰውነት እንትን እጅግ በጣም የከሳ ምናምን ሆኖ ይሰራ ምናምን ታያለና
ውጭ ሀገር ላይ አይደንቅም ገባ ኪሎ መቀነስ ምናምን ፊልሞችን ከነፍሳቸው መተወን ምናምን ጥያቄ ውስጥ አይገባም። ግን እዚህ ሲሆን ለዛ ነው በጣም የምናጋንነው ምናምን አይነት ነገር እና ስላለመድን ለኛ ብርቅ ነው እና እንደዚህ አይነት ሰው ስናገኝ ቴንኪው በርታ እንላለን እንጂ ምንም የምንወቅስበት እንትን የለም። ቢኮዝ አልለመድንም እንደዚህ አይነት ነገሮች። ሶ ጉድላት በሌላ እንትን ተመልሰን እንገናኛለን ብዬ አምናለሁ። እውነተኛ መስዋዕትነት እንደሚጠይቅ አሳይተዋል። ፈረጃ እንግዲህ ፈረጃን በማየት ሄኖክን እናበረታታው። እንደተባለው ያው መጪ ክራውድ ፈንዲንግንም ማበረታታት አሪፍ ነው። አዳዲስ እና እውቀት ያላቸው ልጆች እንዲወጡ ያደርጋቸዋል እና በመጨረሻም እናመሰግናለን ሄኖክ። ፈረጃ መልካም እድል እንዲገጥመው እንመኛለን። ምንም ደግሞ ወደፊት እንደ አሁን መሸማቀቁ ምናምን ነገር ነው ሊጎዳው አያስፈልግም። ሂ ዲድ ኢት አይደለ አድርጎታል። ትልቅ ነገር ነው የሰራው እና የተጠራጠሩትን ሰዎች ያሳፈረበት እንትን ነው ቪዲዮ ነው ፊልም ነው የሚሆነው ይሄ ነገር ማለት ነው። ስለዚህ እሱ መቀጠል ነው እንጂ ያለበት አቆማለሁ የሚልበት እንትን የለም እና ለሌሎች ሰዎችም እሱ እንደሚለው በቃ እኔ ብሪጅ ሆኛለሁ ከአሁን በኋላ በእኔ ላይ ነው እንትን የሚባለው ምናምን እያለ እንትን ሲለበት ትክክል ነው። የሆኑ ሰዎች እንዲመጡ እንደዛ ቢያደርጉ ከአሁን በኋላ ይታመናሉ ብዬ አምናለሁ እና ብዙዎቻችን ብዙ ትምህርት እንደወሰድንበት እንግዲህ ተስፋ እናደርጋለን። ሁላችንም በቃ እንደ የሆነ ነገር ጀምረ መጨረስ ምን እንደሚመስል ህልም ላይ ፓሽን የሆነ መስራት ምን እንደሚመስል አሳይቶናል እና ለሱም በጣም እናመሰግናለን። እና በቃ እንግዲህ ለማንኛውም እንኳን ደስ አለን ፊልም ስለወጣ በጣም ደስ ብሎናል። ስለነበረን ቆይታ እናመሰግናለን። ማግኒፋይን ሰብስክራይብ እያደረጋችሁ ኮሜንታችሁን ስጡ። እናመሰግናለን። ኔክስት ዊክ እንገናኛለን። ባይ ቀጣዩ